በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያስተውሉ ዘንድ አእምሯቸውን ከፈተላቸው። የሉቃስ ወንጌል ምዕራፍ 24 ከቁጥር 45። ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር 33 ዓመት ከ3 ወር ተመላልሶ ሁሉን ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ስለኛ ብሎ ሰጥቶ በመቃብር 3 ቀን 3 ሌሊት አድሮ በትንሣኤው ተነስቶ እኛን አስነስቶን በአርበኛው ቀን ደግሞ አርጓል። በዚህ በሚያርግበት ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ወስዶ ሐዋርያትን ያው እንግዲህ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። በእሱ ላይ የተደረገውን ከልደት ጀምሮ እሱም 3 ዓመት ከ3 ወር በተለይ ያስተማራቸውን በአጠቃላይ መንፈስ ቅዱስ እንዲገልጽላቸው መንፈስ ቅዱስ የሚልክበትን ቀነ ቀጠሮ ሰጥቷቸው አእምሯቸውን ከፈተላቸው ይላል። ሁሉን ያስተውሉ ዘንድ በመጽሐፍ የተደረገውን ስለዚህ ደግሞ ስለተደረገው በአጠቃላይ እናንተ ምስክር ናችሁ ብሎ ተናግሮ እናንተ ግን አላችሁ በኢየሩሳሌም ጸንታችሁ ቆዩ፣ ኃይልን የሚሰጥን መንፈስ ቅዱስን እስክልክላችሁ ድረስ አለ። ዋናው እንግዲህ የመጀመሪያው ደረጃ በዚህ ገጸ ንባብ አእምሯችን እንዲከፈት ነው። አእምሯችን መልካም እንድናስብ መልካም እንድናደርግ ከልጅነት ጀምሮ እስካለንበት እድሜ ድረስ የጠበቀንን አምላክ በቸርነቱ በምሕረቱ ጠብቆ ለዚህ ሰዓት አድርሶናልና ብለን እስከዛሬ ንስሐ ያልገባን ንስሐ ለመግባት አእምሯችን መከፈት አለበት። የማናነብ ልናነብ አእምሯችን መከፈት አለበት። በጎ ማናስብ በጎ ልናስብ አእምሯችን መከፈት አለበት። እግዚአብሔርን የማናመልክ ሰዎች እግዚአብሔርን ለማምለክ አእምሯችን መከፈት አለበት ማለት ነው። እና አእምሯቸውን ከፈተላቸው መጽሐፍትን ያስተውሉ ዘንድ ነው ያለው። ስለዚህ በጎን ለማድረግ አእምሯችን ሊከፈት ይገባል። የክፋት አእምሮ፣ የተንኮል አእምሮ፣ የምቀኝነት አእምሮ፣ የመለያየት አእምሮ ይሄ ከመዘጋት አለበት ማለት ነው። የደግነት፣ የሰላም፣ የፍቅር፣ የአንድነት አእምሮ መከፈት አለበት ማለት ነው። ለዚህ ደግሞ ጽናት ሃይማኖት፣ በሃይማኖት ጸንቶ መቀመጥ፣ በሃይማኖት መጽናት፣ በኢየሩሳሌም ጸንቶ ተረጋግቶ መቆየት ይጠብቃል። በአንድነት እንደ አንድ ልብ አሳቢ ሆኖ ያኔ መንፈስ ቅዱስ 72 ቋንቋን የሚያናግር ሚስጥርን የሚገልጥ አእምሮን የሚከፍት ያኔ መንፈስ ቅዱስ ይወርድልናል ማለት ነው። ሰላም፣ ፍቅር፣ አንድነት ይሰጠናል ማለት ነው። እና አእምሯቸውን ከፈተላቸው መጽሐፍትን ያስተውሉ ዘንድ ሁሉን ይመረምሩ ዘንድ ብሏልና የእኛም አእምሮ እንዲከፈት እግዚአብሔር አምላክ ሁሉን ሚስጥር እንድናቅ በጥበብ በሞገስ እንድናድግ የጥበብ መገኛ መጽሐፍትን እንድንመረምር አባቶችን እንድንጠይቅ ይበልጡኑ ደግሞ ኃጢአታችን ይቅር ይለን ዘንድ ወደ ንስሐ አባቶቻችን እንድንቀርብ አሁን ጊዜውም ደግሞ በዓለ ሃምሳን ጨርሰን መንግስተ ሰማያት የምንኖርበትን ምሳሌ ጨርሰን ደግሞ ወደ ጾም ወደ ጸሎት ልንሄድ ነውና ለዛ እንድንዘጋጅ አእምሯችን እንዲከፈት የእርሱ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።